ሰላም ጤና ይስጥልን። የግዮን ዜና መረጃዎችን እንሆ። አፋብን ቴዎድሮስ የካቲት 5 ቀን 2018 ዓ.ም 102ኛ ኮር ባህር ዳር ዙሪያ ድል ተቀዳጅቷል። ትንቅንቁ ዛሬም በተለያዩ ግንባሮች የቀጠለ ሲሆን ከባህር ዳር በቅርብ ርቀት በምትገኘው ሰቀለት በምትባል ልዩ ቦታ ብቻ አድማ ብተናና ሚሊሻ የተማረከ ሲሆን ከ20 በላይ አድማ ብተናና ከ7 በላይ ሚሊሻ እስከ ወዲያኛው ተሸኝተዋል። በዛሬው የሰቀለት ግንባር የተማረኩ ምርኮችም ከ30 በላይ ክላሽ፣ ከ40 በላይ የክላሽ ካዘና ከ5000 በላይ የክላሽ ተተኳሽ፣ 3 መገናኛ ሬዲዮ፣ ሙሉ ሬሽንና በርካታ ወታደራዊ አልባሳትም ተማርኳል። ከ30 በላይ እስረኞችን ማስፈታት ተችሏል። መጫ ሴቶችና ካህናት እዚህ ሰለባ መሆናቸውም ተረጋግጧል። ከአርሶ አደሮች ተነጥቀው ለእርድ የተዘጋጁ 10 ቁም ከብቶች ከ25 በላይ ፍየል በአንድ ግንባር ማስለቀቅ ተችሏል። ሌላው አፋብን ሸዋ ጠቅላይ ግዛት ኮር ባደረገው ተከታታይ ውጊያ የለን ታዳጊ ከተማን መቆጣጠር ተችሏል። ለወራራና ለዘረፋ እንዲመቸው ከሳምንት በላይ በሸዋ ምድር ኔትወርክና ኢንተርኔት አጥፍቶ ወደ ጀግኖቹ ቀየ ያመራው የጠላት አየር ወለድና ከኬሚሴ የገባ ዘራፊ ኃይል በጥምረት በሸዋ ህዝብ ላይ ንጹሃንን ያነጣጠረ ጥቃት ፈጽሞ በርካታ ሴትና ህፃናትን እንዲሁም ገበሬዎችን ረሽኗል። የገበሬን እህልና የቤት ቁሳቁሶችን ዘርፏል። የመኖሪያ ቤቶችንም አቃጥሏል። ስርዓቱ በይፋት ምድር በንጹሃኖች ላይ ያልፈጸመው ግፍ የለም። ወገኑን ለመታደግ በየአቅጣጫው ሲዋደቅ የነበረው የሸዋ ጠቅላይ ግዛት እዝ ተናዳፊ ሰራዊት በጠላት አየር ወለድ ኮማንዶ ላይ ትልቅ ኪሳራ ማድረሱበታል። በተለይም በምክትል አዛዡ በሻለቃ አሙልቃን ቢራራና በኮኑ ምክትል ዘመቻ መሪ በሻለቃ ጌታው ዘበነ ጦር አዝማችነት የተመራ በቀጠናው ላይ ለግዳጅ የተሰማራው የመሐመድ ቢሆነኝ ኮር በስሩ ያሉ ክፍለ ጦሮችን በማሰማራት ከጠላት ጋር ከፍተኛ ትንቅንቅ በማድረግ ዘራፊውና ጨፍጫፊውን የጠላት አየር ወለድ ይዟቸው የነበሩ ቀጠናዎችን ማስለቀቅ ተችሏል። በሸዋ ጠቅላይ ግዛት ይፋትና ጥሞጋ ወራጃ የለን ተራራ ሰፍሮ የነበረው የብልጽግና መራሹ ሰራዊት ላይ የመሐመድ ቢሆነኝ ኮር ደጃዝማች ተሰማ እርገጤና ወንዱ አስቻለው ደሴ ክፍለ ጦር የተውጣጡ 2 ሻለቆች እንዲሁም የኮሩ ቃኝና የአርበኞች ፋኖ ጦር የሆነው መሐመድ ስንዴው ብርጌድ ቃኞች በሁለት አቅጣጫ በመግባት የካቲት 4 2018 ዓ.ም ከቀኑ 10 ሰዓት ተኩል እስከ ምሽቱ 2 ሰዓት ድረስ እልህ አስጨራሽ ትንቅንቅ በማድረግ በጠላት አየር ወለድ ላይ ከፍተኛ ኪሳራ ማድረሰውበታል። በዚህም በጠላት ተይዘው ከነበሩት የይፋት ከተሞች አንዷ የለን ስትሆን የመሐመድ ቢሆነኝ ኮር የደጃች ተሰማ እርገጤ ክፍለ ጦርና ከወንዱ አስቻለው ደሴ ክፍለ ጦር የተውጣጡ ሻለቆችና የኮሩ ቃኝ በቅንጅት በጠላት አየር ወለድ ላይ በሰነዘሩበት የከረረ ማጥቃት ጠላት ባየር መቃወሚያና በሞርተር ሽፋን በመስጠት ያለውን ኃይል ከየለን ሰብስቦ እንዲወጣም አድርገውታል። ጠላት በደረሰበት ጉዳት መሰረት በአውደ ውጊያው 22 አየር ወለድ ኮማንዶ የተደመሰሰ ሲሆን 2 አይሱዙ መኪና ሙሉ ቁስለኛ ጭኖ ሸዋሮቢት ይፋት ሆስፒታል ሲቪል ጽኑ ህሙማን ታካሚዎችን ከሆስፒታሉ አስወጥቶ ሆስፒታሉን በራሱ አየር ወለድ ቁስለኞች አጨናንቆታል። በአሁኑ ሰዓት ይፋት የለን በጀግኖቹ ቁጥጥር ስር ገብታለች ሲል የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት እዝ ህዝብ ግንኙነት መምሪያ ገልጿል። ሌላው የአማራ ፋኖ በምስራቅ አፍሪካ ካሉ የሽምቅ ተዋጊዎች መካከል በብቃቱና በተጋድሎ ግንባር ቀደም ተጠቃሽ ነው ሲሉ የፋኖ አመራሩ ገለጹ። ይህ ትውልድ ለነጻነቱ የሚከፍለው መስዋዕትነት የጥንት አባቶቻችን የታሪክ ባለቤትነት ዳግም የሚያጸና በክብር የሚመዘገብ የመጨረሻው የታሪክ አደራ ተሸካሚ ትውልድ መሆኑን ነው። ይህ ትውልድ በትከሻው ላይ ከባድ ሀገራዊና ህዝባዊ አደራ ተጭኖበታልን ብለዋል። ሆኖም ይህ ትውልድ ከጥፋት የሚድነው ድሉን የሚያረጋግጠው ዛሬም በትጋት በጽናት መጋፈጥ ሲችል ብቻ ነው። ሆኖም ተራራና ገደሉ ሸንተረርና ወንዙ ሳይበገረን በጠንካራ ስራና በስትራቴጂ ማሸነፍ ስንችል ስትራቴጂያዊ ስፋት ያሉበትን ቀጠናዎችን የቁጥጥር ክልሎችን በማስፋት የጠላትን እንቅስቃሴ መገደብ ስንችል ብቻ ነው። አንድነታችን የአባቶቻችንን የጀግንነት ታሪክ በመስክ ላይ በተግባር መድገም ስንችል በአጠቃላይ ያሁኑ ትግል ተራ መከላከል ብቻ ሳይሆን የቀጠናውን ፖለቲካዊና ወታደራዊ ካርታ የሚቀይር የነጻነት ጉዞ መሆን ሲችል ነው። ለዚህም ካለንበት ቦታ ወጥተን ቁጥጥራችንን ማስፋትና በጠንካራ ተጋድሎ ማሸነፍ ብቸኛው አማራጭ ነው ሲል የአማራ ፋኖ ብሔራዊ ንቅናቄ ደቡብ አማራ ቀጠና ሳምነው ምክትል መሪ አርበኛ ኢሳያስ ደመቀ ገልጸዋል። ሌላው የአማራ ፋኖ ብሔራዊ ንቅናቄ የቴዎድሮስ ህዝብ በ109ኛ ኮር የ99ኛ ክፍለ ጦር የመጀመሪያ ዙር ኮማንዶ ሰልጣኞችን አስመረቀ። የአማራ ህዝብ ከመከራ ቋት ከፍዳ ቀንበር ከገባበት አዘቅት ካንሸራተተው
ለመውዳት ከተገፋበት ማማ ሊወርቅ በተንገዳገደበት ዘመንና ጊዜ ጠላቶቻችን ገመድ ገምደው ሊሰቅሉን ሰቅለው ሊያደርቁን አድርቀው የጀርመኑ ናዚ አውስትራሊያውያንን፣ ሩሲያውያንን፣ ይሁዳውያንን ጨምሮ ከ12 ሚሊዮን በላይ ህዝብ በመርዝ ጋር አድርቀው ከስባቸው ሳሙና እንደሰሩ የኛም የዘመናችን ሂትለሮች አድርቀው ሊያቀልጡን ሲንቀሳቀሱ ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ እየተናበበ እየተዋጋ እያዋጋ እየሰለጠነ እያሰለጠነ እያስመረቀ ይገኛል። ዛሬም የአማራ ፋኖ ብሔራዊ ኃይል እና የአማራ ፋኖ ህዝባዊ ድርጅት የነበረውን የሀሳብ ልዩነቶችን በመፍታት አንድ መሪ አንድ አታጋይ ድርጅት በተፈጠረበት ማግስት የአፋብን ቴዎድሮስ ዕዝ በ109ኛ ኮር 99ኛ ክፍለ ጦር ለበርካታ ወራት ሲሰለጥኑ የቆዩ የመጀመሪያ ዙር ሰልጣኞችን በደማቅ ሁኔታ አስመርቀዋል። ይህም የምረቃ ፕሮግራሙን ልዩ ያደርገዋል። የዛሬ የተመራቂ ሰልጣኞች የብዙ ወራት አሰልቺ ኮማንዶ ስልጠናን ራብ፣ ጥም፣ ብርድ፣ የፀሐይ ሐሩርን በመቋቋም በዚህ ቀን በቅተዋል። ነገም ወደ አሃዱ ሲቀላቀሉ በስልጠና የነበራቸውን ጊዜ በማስታወስ አሁን ካለ የበለጠ ጠንክረው እንደሚሰሩም ይጠበቃል። በምረቃ ፕሮግራሙ ጥሪ የተደረገላቸው እንግዶች የሀገር ሽማግሌዎች፣ የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ በ109ኛ ኮር የ99ኛ ክፍለ ጦር ከፍተኛ አመራሮች፣ የአፋብን ቴዎድሮስ ዕዝ 109ኛ ኮር አደረጃጀት ዘርፍ ኃላፊ አርበኛ ልልኝና የአፋብን ንቅናቄ ቴዎድሮስ ዕዝ በ109ኛ ኮር የፖለቲካ ዘርፍ ኃላፊ አርበኛ አማረ በመገኘት ማስመርቀዋቸዋል። ሰሞነኛ መረጃዎች እነኝን ይመስሉ ነበር።